እግዚአብሔር የሁሉ አባት ነው። እግዚአብሔር የሁሉ አባት ነው። እንዲህ በሉ እግዚአብሔር የኔ አባት ነው በሉስ። የኔ ታሪክ በሉስ። በሉስ የኔ ታሪክ በሉስ። ቅርብ ጊዜ በሉስ። ቅርብ ጊዜ ይቀየራል በሉስ። በጣም የሚያስገርም ሉቃስ 5:4 ላይ ነገሩን ከጨረሰ በኋላ ሲሞንን ወደ ጥልቁ ፈቀቅ ባላል። ነገሩን ከጨረሰ በኋላ እግዚአብሔር ዛሬ ያንቺ ነገርን ይጨርሳል። እኔ ለአንድ ሰው ነው ቃል ትንቢት ምንና ማውጆው እግዚአብሔር ነገርሽን ዛሬ ነገርሽ ይቋጫል። ዛሬ ነገርሽ መቋጫ ያገኛል። ዛሬ ነገርሽ መቋጫ ያገኛል። ኢየሱስ ነው ነገሩን የጨረሰው፣ ጴጥሮስ አይደለም። ጴጥሮስ ማጥመድ ብቻ ነው በሱ መረብ ላይ አሳ ብቻ አልገባለ እንጂ ጴጥሮስ ሁሌ የመረቦችን ይጥላል። መረብ ግን ባዶ ብቻ ሆነ። መረብ ባዶ ብቻ ሆነ። ጴጥሮስ ላይ እግዚአብሔር እንደተናገረ እግዚአብሔርና እግዚአብሔር ብቻ የሚያውቀው ነገር አለ። እግዚአብሔርና እግዚአብሔር የሚያውቀው ነገር አለ። ነገሩን ከጨረሰ በኋላ ሲሞን ወደ ጥልቁ ፈቀቅ በል መረቦቻችንን ለማጥመድ ጣለው አለው። ባዩ ማን ነው? ኢየሱስ። ሲሞን መልሶ አቤቱ ሌሊቱን ሁሉ ስንደክም ምንም አልያዝንም፣ ነገር ግን በቃሌ መረቦችን እጥላለሁ አለው። በቃሌ ብቻው ነው ሲሞን የለፋው ሌሊቱን ሁሉ ቃል ይዞ አልወጣም። ዛሬ ለአንድ ሰው እናገራለሁ፣ የእግዚአብሔር ቃል ተራራ አይዘው። የእግዚአብሔር ቃል የማንም ባለስልጣን አይዘው። የእግዚአብሔር ቃል የማንም ባለሀብት አይዘው። ዛሬ እናገራለሁ እዚህ ላይ ያላችሁ ወገኖች፣ እግዚአብሔር ሆይ ለምንድን ነው ነገሬ የተያዘው ያላችሁ ወደ ቃሉ ጋር ጠጋ በሉ። ቃሉ መፍትሄን ያመጣል። በሉሲ ቃሉ መፍትሄን ያመጣል። ወልሲ የኔ ነገር ወልሲ በቃል ውስጥ ነው ያ በሉሲ የኔ በረከት ወልሲ በእግዚአብሔር ቃል ውስጥ ነው ወልሲ አለ። እዚህ ጋር ሰው የኔ ነገር በእግዚአብሔር ቃል ውስጥ ነው ወልሲ ይሁን። በአጎቲ ውስጥ አይደለም ያንቺ ነገር፣ በወንድሜ ውስጥ አይደለም፣ በወላጆች ውስጥ አይደለም፣ በጓደኛ ውስጥ አይደለም፣ በባለስልጣን ውስጥ አይደለም። ያንቺና ያንተ ነገር በእግዚአብሔር ቃል ውስጥ ነው። በእግዚአብሔር ቃል ውስጥ ነው። አንድ ሰው ብድግ ይበልና የኔ ነገር በእግዚአብሔር ቃል ውስጥ ነው ይበልሲ። ስለዚህ በሉሲ ማንም አይዘኝ በሉሲ፣ ማንም አይዘኝ በሉሲ። የኔ ነገር በሉሲ፣ የኔ ጉዳይ በሉሲ አሁን ፍጻሜን ያገኛል በሉሲ። እግዚአብሔር ይባርካችሁ። ቁጭ በሉ። በጣም የሚያስገርም ነገር በጣም የሚያስገርም ነገር ወገኖቼ፣ ጴጥሮስ ሲሞን መልሶ አቤቱ ሌሊቱን ሁሉ ደክመን ምንም አልያዝንም፣ ነገር ግን እንደ ቃል መረቦችን እጥላለሁ አለ። ብቻው ቃሉን ጥሎ ብቻው ጥሎ ነበር። ብዙ ጊዜ ብቻው ይጥላል። አንዳንድ ጊዜ ያለ እግዚአብሔር ፍቃድ እየሮጣችሁ ያላችሁ፣ ያለ እግዚአብሔር ፍቃድ በቃ አመት ሙሉ ባዶ ነኝ የምትሉት የእግዚአብሔር ቃል አስገቡ፣ የእናንተ ነገር ሙሉ ይሆናል። ዛሬ አጎት አስገብተሽ ይሁን አሜሪካ ላይ ያለው አውሮፓ ላይ ያለው ወዳጅ ወንድም አስገብተሽ ይሁን ሀብታም ቤተሰቦቻችሁን አስገብታችሁ ይሁን ዲግሪዎቻችሁ ማስተሬታችሁን ዶክተሬታችሁ አስገብታችሁ ይሁን ዛሬ እግዚአብሔር ሆይ እስከ መቼ ነው በእንደዚህ አይነት ሁኔታ የሚሰቃየው የምትሉ ሰዎች፣ ይህ ስቃይ በእናንተ ብቻ አይደለም። ጴጥሮስም ተሰቃይቷል። ሌሊት ሙሉ ቁርስ ሳይበላ እራት ሳይበላ ሌሊት ሙሉ እየሰራ በባዶ ሆድ አደረ።
አድሮ ሌሊቱ መጣና ጌታ ሆይ ሌሊቱ ሁሉ ደክመናል፣ ምንም ነገር አልያዝንም አለ። ጌታ ኢየሱስ ክርስቶስ ናና ብሎ ከራሱ የሆነ ነገር ለሱ ሼር አደረገና ከዚህ በኋላ ወደ ጥልቁ ጋር ወደ እግዚአብሔር አጀንዳው ጋር ወደ እግዚአብሔር ራእይ ጋር ወደ እግዚአብሔር ሐሳብ ጋር ጠጋበል፣ ካለበት ቦታ ፈቀቅ በል አለ። ዛሬ ወገኖቼ በረከት ያጣችሁ ቤተሰብ በሕይወታችሁ ላይ በቤተሰቦቻችሁ ላይ በጓደኛ ላይ በአሜሪካ ላይ ያለው ዘመድ ላይ በሁኔታ ላይ እየጣላችሁ ያላችሁ ሰዎች ካላችሁበት አድራሻ ፈቀቅ በሉ። እግዚአብሔር ፈቀቅ ያለ ነገር በእጃችሁ ላይ ያስገባል። ፈቀቅ ያለው ነገር በእጃችሁ ላይ ይከተዋል። ፈቀቅ ያለው ነገር በእጃችሁ ላይ ያስገባዋል። አሜን ብላችሁ ተቀበሉ ባካችሁ። ለእንግዳ ሰው ብቻ አይደለም አገር የምታተረማምሱት። እስቲ አሜን ብላችሁ ተቀበሉ። ለራሳችሁ ነው እኮ እኔና ማሚ ወስደናል፣ ተረክበናል፣ እኛ ወስደናል። እስቲ አሜን በሉ። ሲቀስ አድርጋችሁ አሜን በሉ። ሲ አሜን በሉ። አያስከስራችሁ። አሜን በሉ። ሲ ኪሳራ ካለ እኔ እከፍላለሁ። አሜን በሉ። ሲ ወጪው በኔ ላይ ይሁን። አሜን በሉ። ሲ አሜንታ በኔና በልጆቼ ላይ ይሁን። አሜን በሉ። ሲ አሜንታ በልጆቼና በኔ ላይ ይሰበር፣ በኔ ላይ ይከናወን። እስቲ አሜን ብላችሁ ይሄ አሜን ለኔ አሜንታ ለኔ ይሁን እያላችሁ አሜን በሉ። ሲ ከዚህ በኋላ በሉ። ሲ መንደር ላይ አልዞርም በሉ። ሲ እዛ የተለመድኩበት መንደር ላይ አልዞርም በሉ። ሲ እግዚአብሔር በሉ። ሲ ከዛ በረከት በሉ። ሲ ዛሬ ፈቀቅ አድርጎኛል በሉ። ሲ ከዛ ኢኮኖሚ በሉ። ሲ ወደዚህ ሽፍት አድርጎኛል በሉ። ሲ ይኸውላችሁ እኔ እንደዚህ ስል 9 ሰዎች ነው ያለው። እግዚአብሔር ካላችሁበት ቦታ ፈቀቅ የሚያደርጋችሁ ሰዎች እያየሁ ነው። እግዚአብሔር በአደባባይ ፈቀቅ ያደርጋችኋል። ሰንተር ላይ ያለው ክፍለ ፕሮሰስን ይጀምራለሁ በልሲ እጀምራለሁ በላ ቶሎ ያልቃል በልሲ እኔ አላውቅም። በውስጤ ላይ የሆነ ፕሮሰስ ይጀምራለሁ። የሆነ ነገር እግዚአብሔር ፈቅድ በቃ ፕሮሰስ አስባል እንዴ አስቢያለሁ። እኔ ስለጠየቅኩ አይደለም ጌታ ስለተናገረ ነው። እና ገና ለማሰብ እያሰብክ ነው ወይ አስበሃል? አስቢያለሁ። ለመጀመር ስራ በዚህ ምድር አይደለም ራቅ ብለን ለመሄድ ፓስፖርት አውጥቻለሁ። ቅርብ ጊዜ ነው ያወጣሁት። ቅርብ ጊዜ ቶሎ ወጣ። እንደሞላው ወዲያው ቶሎ ወጣ እንዳሞላይ። ሁላችሁ ቀስ አድርጋችሁ አጫውጩ እስቲ። ጎኔ ላይ ያለው ሰው ሳይሰማ አጫውጩ እስቲ። አሁን እንዲፈጥን ትፈልጋለህ? እንዲፈጥን ትፈልጋለህ? እግዚአብሔር አለ ይሄ ዓመት ሳያልቅ በ3 ወራቶች መካከል እግዚአብሔር በሮችን ይከፍታል። አሜን። ከዛ አትመለስ። በዛው የምትቀጥልበት አገር አለ። አሜን። ለጊዜው ትሄዳለህ፣ ከዛ ደግሞ አልፈህ ትሄዳለህ። ከዛ በኋላ እግዚአብሔር ባንተ አልፎ ዘር መንዘር ላይ ያለው ከርሱን ይሰብራል። አሜን። እግዚአብሔር ይሰብራል። አሜን። የኮምፒውተር ስራ ሰርተህ ታውቃለህ? ምንድነው? በኮምፒውተር ነው ጨረስኩት። ኮምፒውተር ተምረህ ጨረስከው? ጎኔ ላይ ያለው ሰው ጨበጥ አድርግና እግዚአብሔር ነገርን ያከናውናል ወልሲ ነገርን ያከናውናል ወልሲ እግዚአብሔር ወልሲ ነገርና ነገርሽን ያፋጥናል ወልሲ ነገርን ያፋጥናል። ሃሌሉያ። ያው እግዚአብሔር እንዲህ ያለ ነው። ሄደም ጉልበት ስራ ለመስራት አይደለም የራስን ስራ ለመስራት እግዚአብሔር በሮችን ይከፍታል። አሜን። ቁጭ በል። አንሱ እጆቻችሁ።
እግዚአብሔር የተናገረው ነገር በህይወቴ ላይ ይከናወናል። ወልሴ በህይወቴ ላይ ወልሴ በዘመኔ ላይ ወልሴ እግዚአብሔር ወልሴ የተናገረው ነገር ይሆናል። ወልሴ መረቦቼ ባዶ አይሆኑም። ወልሴ እንዲህ ወልሴ ቀንጆቻቸው አንሱና መረቤ ባዶ አይሆንም። ወልሴ እሺ መረቦቼ ባዶ አይሆኑም። ወልሴ ባዶ አይሆኑ። ወልሴ በጌታ በኢየሱስ የጸና ይሆን። በኢየሱስ የጸና ይሆን። ለአንድ ሰው ልጸልይ ብድግ ይበልና ይቁም። አንድ ሰው ብቻ ይቁም። በእተካዳስ ኤሎቶጎሎሞኖሞስ እግዚአብሔር ታሪኩን የሚቀይርለት ሰው አለ። እግዚአብሔር ታሪኩን የሚቀይርለት ሰው አለ። እግዚአብሔር የአንድ ሰው ታሪክን ይቀይራል አለ። እግዚአብሔር የአንድ ሰው አድራሻን ይቀይራል አለ። እግዚአብሔር የአንድ ሰው ኢኮኖሚን ይቀይራል አለ። በጌታ በኢየሱስ በሕይወታችሁ ላይ የጸና ይሆን። በኢየሱስ የጸና ይሆን። ካንሰር የተራገፈ ይሆን። ኤችአይቪ የተራገፈ ይሆን። ስኳር የተራገፈ ይሆን። ማጣት የተራገፈ ይሆን። ድህነት የተራገፈ ይሆን። አራግፉት በኢየሱስ ወልሴ በኢየሱስ ወልሴ ከላይ ላይ ወልሴ ድህነት ይራገፍ ወልሴ ካንሰር ይራገፍ ወልሴ ኤችአይቪ ይራገፍ ወልሴ ስኳር ይራገፍ ወልሴ በኢየሱስ የተራገፈ ይሆን። በኢየሱስ ክርስቶስ የአፋችሁ ቃል በአደባባይ የጸና ይሆን። በኢየሱስም የጸና ይሆን። ቁጭ በሉ። እግዚአብሔር ያክብራችሁ። ለእግዚአብሔር ክብር ስጡት።